ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁልኝ? ከኔ ጋር ለውላችሁ አልሐምዱሊላህ። ውዶቼ ዛሬ ይዤላችሁ የመጣሁት የዜብራ ኬክ ነው፣ በቾኮሌት የሚሰራው። የሚያስፈልገን ግብአቶች 3 እንቁላል፣ 1 ብርጭቆ ስኳር። እንቁላሌን ቀደም ብዬ መትቼው ከስኳሩም ጋር በድጋሚ መተዋለሁ። የቪዲዮ እንደምትመለከቱት ሩብ ዘይት እጨምራለሁ ከስኳሩ በመቀጠል ከዛን 1 ብርጭቆ ወተት እጠቀማለሁ። እና በደንብ ሁሉንም አንድ ላይ እንደዚህ እናቦከዋለን ማለት ነው። ከዛን 2 ብርጭቆ ፍርኖ ዱቄት የተጠቀምኩት። ፍርኖ ዱቄቱን ከመጨመራችሁ በፊት መነፋት አለበት በወንፊት። 1 ማንኪያ ቤኪንግ ፓውደር እና 1 ማንኪያ ቫኒላ የተጠቀምኩት። እናንተ ቫኒላ ውሃም ካለ መጠቀም ትችላላችሁ፣ ከሌለ ደግሞ ሎሚ መጭመቅ ይቻላል፣ ሽታ ለማጥፋት ነው። ከዛም ሁሉንም አንድ ላይ እንደዚህ እናቦከዋለን። ያያችሁት ውዶቼ ይኸው እንደዚህ ሆኗል ማለት ነው። ኬክ ሲሰራ በዚህ መልክ ነው መሆን ያለበት። ሊጡ መወፈረም በደንብ መቅጠንም የለበትም። ከዛን ቾኮሌቱን ልሰራ ስለሆነ በቃ ቀንስና በሳል አርግቼ ቾኮሌት እንዲመስለው እንደምትመለከቱት የካካኦ ፓውደሩን ማለት ነው 1 ማንኪያ ከግማሽ ተጠቀምና አንድ ላይ አዋህዳለሁ። እሺ አንድ ላይ ዋይጆ እንደዚህ ሆኖልኛል። ከወፈረባችሁ እየጨመራችሁ ማቅጠን ትችላላችሁ ሊጡን ማለት ነው። እኔ ለሁለት ነው ጥቁርና ነጩ ሊጥ ነው አንድ ላይ የምትጠቀመው። እዚህ ጋር እንደር ወረቀ ዘብዳ የተጠቀምኩት፣ እናንተ ዘይት መቀባት ይችላል ከሌላችሁ። ከዛን ነጩ ሊጤን መጀመሪያ እጨምራለሁ። ነው ቪዲዮ ላይ እየተመለከታችሁት። በመቀጠል ጥቁሩን እጨምራለሁ፣ ቾኮሌቱን። እናንተ የፈለጋችሁት መስሪያ መጠቀም ትችላላችሁ። በመቀጠል ነጩን እጨምራለሁ። ከዛን ቾኮሌቱን እጨምራለሁ። እንዲህ ያደረግን ነው ሊጣችን እስኪያልቅ ድረስ ሁሉም ሳህናችን ለምናዳርሰው ማለት ነው ዶቼ። ያው ቪዲዮ ላይ እንደምትመለከቱት ነው። በጣም ቀላል ነው። 2 ብርጭቆ ብትጠቀሙ ጥሩ ነው ማለት ነው። ያው እዚህ ጋር እንደምትመለከቱት ቾኮሌቱን ጨምሬያለሁ። ያው እንደ እያደረኩኝ ማለቂያው ላይ ደርሻለሁ ማለት ነው። እኔ ቪዲዮ ማስረዘም ስላልፈለኩ ነው። ያው እንደዚህ ነው የሚሰራው ወዶቼ። ያው እዚህ ጋር ቾኮሌቱን በመቀጠል ደግሞ ነጩን ተጠቅሜ ያለው ማለት ነው ወዶቼ። መጨረሻው ይሄን ሊጣችሁ እስኪያልቅ ድረስ እኔ ሊጤ ይሄ መጨረሻው እዚህ ላይ ነው ያለቀው። እያችሁ ወዶቼ እንደዚህ ነው ማለት ነው። በመቀጠል ቅርጽ ነው የምናወጣው። የሆነች እናንተ ስቲኪኒ ካለ መጠቀም ትችላላችሁ። እኔ ግን ይሄ እንጨቱ ስላለኝ በሱ ነው የምጠቀመው። እንደዚህ እኔ እንደማደርገው ዜብራ እንሰራለን ማለት ነው። በጣም ቀላል ነው። በጣም ነው ደግሞ የሚያምረው። ላይን ራሱ በጣም ነው የሚያምረው። ወዶቼ እንደዚህ ያደረግን ሁሉንም እኔ እንደምሰራው አድርጉት ማለት ነው። አበባ ቅርጽ ይሰራልናል ማለት ነው ወዶቼ። በጣም ነው የሚጣፍጠው። ምርጥ ኬክ ነው። ቤታችሁ ውስጥ በቀላሉ ማዘጋጀት ይቻላል ነው ወዶቼ። በመቀጠል ፍሩን ውስጥ ከትቼዋለሁ። ከስርና ከላይ ነው የምናበስለው። እኔ በስሎልኛል። ከላይም ይሄው አብስዬዋለሁ፣ አውጥቼዋለሁ ወዶቼ። የዛሬ ዜብራ ኬክ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካለ በኮሜንት ላይ አስቀምጡልኝ። መልካም ጊዜ